ቢኒያም ያልከኝም ሞከርኩ ግን አልቻልኩም። ይሄን ነግሪኝ የጠራሽ? አፈቅርሃለሁ። ሁሉ ነገር ከቁጥጥር ውጭ ሆኖብኛል። ግሩምስ ጓደኛዬስ? እኔ ጓደኛዬ አንቺ ደግሞ ገና ከህፃን 6 ዓመት እያላችሁ ቤተሰቦቻችሁን በወረሽኝ ካልጣችሁበት ቦታ ጀምሮ አብሮሽ የተሰደደ ፍቅረኛሽ። ግሩም ለኔ ምን ማለት እንደሆነ ታውቂያለሽ? አውቃለሁ። ታውቂ መኖር አንቺ ቢኒያም ምን ላድርግ? አንተ እድለኛ ነህ። በዚህ አስጨናቂ ጊዜ ውስጥ ፍቅር አልያዘም። እኮ ማለት እኮ ያፈቀረሽን ሰው እየገፋሽ ያለሽ እኮ ማድረግ ነው። ጭራሽ እንዳትከተይ። እናት ማለት ለኔ ልቤ ላይ የታሰረ ጥቁር ማህተቤ፣ ግብፅን መሻገሪያ መሪ በትረ ሙሴ። ወለደች ይሉኛል፣ አማጠች ይሉኛል፣ የተፈጥሮን ግዳጅ ጽፈት ይሰብኩኛል፣ አንዳች ላይወጣልኝ ያደነቁሩኛል። እናት ግን ግብር ነች፣ ባህር ነው ትግስቷ፣ ዘላለም ስታምጥ ይጠፋል ውበቷ። ለኔ ያደረገችው ለኔ ያደረገችው ታላቅ ተአምሮ በምን ጀግና አንደበት እንዴት ነው የሚወራው? ከፍዬም አልጨርስ ፍቅሬን የሚያክል ምንም አልተፈራ። እንደው በደምሳሴ ጸማው ነው መሰለኝ እጄ እንደው መናና በማን በገና ነው የማቀርብ ጉዳይ። እናት ማለት ለኔ አመሰግናለሁ። በጣም ሰርፕራይዝ ያደረከኝ። ደግሞ ግጥም በጣም ቆንጆ ነበረ። በጣም አመሰግናለሁ። እንዴት እስከዛሬ ገጣሚ መሆንን አልነገርከኝም? እንዴ ገጣሚ ነኝ እንዴ? እንዴ በጣም ባይሆን እኔ መሰክራለሁ። በቃ ሊሳው አቁሜያለሁ። ቻው። እሺ ቴንክ ዩ በጣም እሺ። ሃይ ሰላም እንዴት ነህ? ሰላም አለ። በጣም አመሰግናለሁ። ጨረሹ? አዎ ጨረስኩት። የሰጠኝ መጽሐፍ እኮ አጥፎ ለመተኛት ጊዜ የሚሰጥ አይደለም። እኔ እንደውም ሰነፎኛ 4 ቀን ፈጀብኝ። ወደድሽ ታዲያ? በጣም ቆንጆ መጽሐፍ ነበር። ይሄን አሪፍ መጽሐፍ እንዳነብ ስላደረከኝ በጣም አመሰግናለሁ። እኔ ሳልሆን እኮ ደራሲው ነው መመስገን ያለበት። እሱ እንዳለው ነው። ለማንኛውም ከስራ ስትወጣ ምሳ አብረን እንበላለን።
እሺ thank you ቻው bye ብዙ አመዳም ህጻናት በጣም ደሃና ትንሽ በሆነች መንደራችን ግራዋ ጨምቀን በለስላሳ ኮርኪ ቺርስ ያለን እየጠጣን መቼ ያርገን የትዬ ዝናባን እውነተኛ ጠላ ጠጥተን ሰፈራችንን በጥብጠን የሰፈራችንን ግርማ ሞገስ እንድንሆን እየተመኘን ያደግንበት ጊዜ ነው። ታውቂያለሽ በጣም የምትገርም እናት ነበረች። ከሚያምና ደስ ከሚል ትዝታዋ ጋር በህፃንነቴ እንደ ብዥታ ማስታወሳት አሁን በህይወት የሉ እንጃ እሱን ማንም አያውቅ። ሞታለች የሚለው ግን ወደ 100% ደርሷል። ከ10 ዓመቴ በኋላ አይቻት አላውቅም። በጣም አዝናለሁ። ምዕራፍ 2 ያው በጉዲፈቻ ተሰጥቼ ያደኩበት ጊዜ ነው። ቅድም የጠየቅሽኝ ጥያቄ መልስ የሚያገኘው በዚህ ምዕራፍ 2 የህይወት ክፍሌ ነው። ነገርኩ እኮ መቼም አንተን የምነግርህን ነገር አሰማም። ምን እያልክ ነው? ከልጆች ጋር ተጫወት እሺ። ይሄ ልጅ ቤተሰብ የለውም እና እኛ ወላጅ አጡ ህፃናት ማሳደጊያ ከፍተናል አይደለም። ጨረስኩ። የግል ጠበቃዬን አነጋግሬ በህግ የተቀበልከውን የጉዲፈቻ ልጅነት በእኔ በኩል በጽሁፍ ተቃውሞ። ለምን? ስላላመንኩበት። 2 ልጆች አሉ። በዛ ላይ የሚስት ሞት ባንተ አልተጀመረም። አግብተህ መውለድ ትችላለህ። አይ በጋሻው ብቻ ልብ ይስጥህ። ለምን እጽፍ እንደነበር ታውቂያለሽ? በሁለት ምክንያት። አንደኛው እናቴ በጣም ስለምትናፍቀኝ፣ ሁለተኛው ደግሞ ናፍቆቴን ማንማክረው አጠገቤ ምንም ሰው ስላልነበረ ከ20 የማያንሱ ደብዳቤዎች ለእናቴና ለእግዚአብሔር ጽፌያለሁ። ምን ነው ጥያቄ አለቀብሽ? ኧረ አላለቀብኝ። ቆይ ምን እያልክ ነበር ለእናትና ለእግዚአብሔር የምጽፈው? እሷን ጊዜው ረጅም ስለሆነ አስታውሶ ለአድማጮች መንገድ በጣም ይከብዳል። ግን አንድ ቀን ድንግልናቸው ሳይነካካ ታተመው በመጽሐፍ እንደሚወጡ እርግጠኛ ነኝ። ሳሮን፣ ያንን ጊዜ ኑሬበት አይደለም አሁን ላንቺ ሳወራሽ ራሱ በጣም ይጨንቀኛል። ከስቱዲዮ ውጭ ምልክት እያሳዩሽ ነው። የአየር ሰዓታችን ሳንጨርስ አንቀር። ምዕራፍ 3 እና ምዕራፍ 4 ለሚቀጥለው ጊዜ ተላልፈልን አይሻልም? Thank you. አባይ ታየኛለህ፣ ከጊዜ ወደ ጊዜ የጤና ሁኔታ አሳሳቢ እየሆነ ደስ ይበለኝ። እስኪ በእድሜ ዛሬ እንኳን መለመንህን እሺ በል። ኧረ አንድ በሉልኝ። ይሄ ሰው ዘላለም አለሙን ምን አስቸግሬ ያውቃለሁ? ያቅሜን እየሰራሁ ራሴን ችዬ እየኖርኩ። ይህንም እንደ ጉብዝና ትቆጥራለህ? እኔን የመሰለ ሀብታም አባት እያለ ከዚህ በላይ መኖር ስትችል? እሱ የግል እምነቴ ነው።
እባክህ አሁን የምልህን ብቻ እሺ በለኝ። በዚህ ጉዳይ ላይ ብዙ ጊዜ ተነጋግረን የጨረስን ይመስለኛል። ስለሱ ልጅ ሁለተኛ መስማት አልፈልግም። ምን ክፉ መንፈስ ነው እንደዚህ ልብህን የዘጋው? እሱ እኮ ዝምድናችሁን ነው የሚፈልገው። የትኛው ዝምድና እባክህ? ለዚህ ነዋ ከልጆች በላይ አብልጠህ ስታስብለት ጥሎ ማሳደጊያ የገባው። የእሱን ምክንያትማ በደንብ አድርገህ ታውቀዋለህ። ለ2 ዓመት በረሃ ለስራ ብገባ አይደል እንዴ አቃጥላችሁ ጭንቅላቱን የመረዛችሁት? አንድ ቀንስ እንደሰው ቆጥራችሁት ታውቃላችሁ? አባዬ ዝም በል እባክህ። ሰውየው ተነስቶበታል። ብንሄድ ነው የሚሻለው። አባዬ እስኪ አሁን እንኳን ስለ ጤና ተረጋግተህ እናንተ እያላችሁ ስለ ጤናዬ እንዴት ላስብ? አንድ አይነቶች። ማነሽ? ውሃ አንጭልኝ። እንደረበሽኩሽ ይገባኝ። ዳኒ፣ እኔ አልረበሽከኝም። ዘግይቻለሁ፣ ግን እንደ ከተማ ወጣቶች ሴት ላይ ችኩል አይደለም። በዛ ላይ ማፍቀሬ ነው መሰል ፈር ያደረገኝ። ዳኒ፣ እኔ አንተን ማስበው አንተ እኔን ካሰብከው በተቃራኒ ነው። በጣም እንደምወደው በጣም እንደማከብረውና እንደምፈራው ታላቅ ወንድሜ፣ ከማንም በላይ በጣም እንደምቀርባቸው ጥሩ ጓደኛ፣ እኔ ላንተ ያለኝ ሙሉ ቤተሰባዊ ፍቅር ነው ዳኒ። ሳሮኔ፣ የሁለታችንን ማስተሳሰብና ፍላጎት ተቀራራቢ ነው። ጊዜ ካስፈልገሽ እንኳን የቱንም ጊዜ ያህል በትዕግስት ልጠብቅሽ ይችላል። እንደሱ እንኳን አይሆን። ለምን? አም ሶሪ ዳኒ፣ እኔ ሌላ ሰው ወድጃለሁ። ከዚህ በላይ ደግሞ አንተ ማሰቃየትና መጉዳት አልፈልግም። ይህን ከመስማት በላይ ስቃይ አለ? እውነቱን መናገሬ ነው ስህተት? ፕሊዝ ዳኒ፣ ፕሊዝ። ሁሌም ቢሆን ዝምታ ያስፈራናል፣ ያስጨንቀናል። ውስጥ የሚሰማህን ነገር ብትነግረን ደስ ይለኛል። ጉርሜ፣ ጓደኛሞች ነን፣ ያናግረኝ እንጂ። አብዛኛውን ነገር አላስታውስም። ትዝ የሚለኝንም ነገር እንዳልተፈጠረ ረስቼዋለሁ። አመሰግናለሁ። ሁሉ ነገር እስቲፈነዳ ትንሽ ጊዜ ታገሱኝ። በዚህ ጊዜ ከብቸኝነቴ በላይ የሚያስደስተኝ ምንም ነገር የለም። ይህ ነገር እየተደጋገመ ምንም ለውጥ ሊያመጣልህ ስላልቻለ መታከም አለብህ። መታከም? መነሻውን ስለማውቀው ራሴን በራሴ ያክማለሁ። ባይዘው አንባቢነት በጣም ያስቀናል። ቤተሰቦቼን በአደጋው ምክንያት ከማጣቴ በፊት አባቴም ልክ እንዳንተ አንባቢ ነበር። ይገርማል። በየትኛውም ሰዓት በየትኛውም አጋጣሚ መጽሐፍ ከእጁ ተለይቶ አያውቅም ነበር። በጣም የሚገርም አንባቢ ነበር። አዝናለሁ። ቢሆንም ግን እድለኛ ነሽ እንደዚህ አይነት አንባቢ አባት ስለነበርሽ። እኔ በሱ አልወጣውም እንጂ እንዴ እንደዚህ መጽሐፍ ምናምን ይዘሽ ይዘው መሄድ ምን ዋጋ አለው ብለህ ነው? ልክ ነሽ። ምክንያት ማግኘት እኮ ነው የከበደኝ እኔ እንጂ እሱን ከሷ ድርጅት ማስወጣት ለወሰን ቆይቻለሁ። ማስወጣት ሳይሆን ማባረር ነው ያለብን። ራሴ ላስ ምን? ከየት አገኘሽው መጽሐፍ? ማለት ገበያ ላይ እኮ በፍጹም የለም።
ማለት አባቢ ያጠራቀማቸው እንደዚህ አይነት በጣም ብዙ መጽሐፍቶች ቤት ውስጥ አሉ። ዶክተር ሳሙኤል ጆንሰን በሰላማዊ መንገድ እንዲወጣ ካረግ ነው ያው መልሰው መገናኘታቸው ይቀራል። ስለዚህ ማባረር ነው ያለብን። ይሄን መጽሐፍ የጻፈው እናቱ ሲሞቱበት ነው። ኦኬ። እናቱ ሲሞቱበት በክብር የሚያስቀብርበት ገንዘብ እጁ ላይ አልነበረው። በጣም የሚገርመው የእናቱን ሬሳ ለአንድ ሳምንት ቤት ውስጥ ደብቆ በጻፈው ራሴ ላስ መጽሐፍ ዓለም ላይ ነገሰ። እናቱን በክብር አስቀበረ። ዋው! ባይገርም ቢኒ ከአባቴ ጋር በጣም ብዙ የሚያመሳስላችሁ ነገሮች አሉ። እሱም በጣም አንባቢ ስለነበር ከመጽሐፍቶቹ ታሪኮች በተጨማሪ ስለ ደራሲያኑ ማንነት፣ ግለ ታሪካቸው፣ ህይወታቸው፣ አኗኗራቸው ሁሉንም ታሪክ ይነግረኝ ነበር። የሚገርም ገጠመኝ ነው። ይህ መጽሐፍማ ዛሬው ነው አንብቤ ጨርሰዋል። አያገባኝም ግን ዘላለም የሚፈትንሽን እድል እየገፋሽ መሆኑን ግን አውቂ። እኔ ምንም የገፋሁት እድል የለም። ቆይ ደግሞ ማንና ፍቅር ያለው ብለሽ ለዳኔ ነገርሽው? እሱን እንኳን ለጊዜው አልነግርሽም። በእኛ መካከል በዚህ ጉዳይ መደባበቅ አለ እንዴ? ነው ወይስ ያፈቀርሽውን ታፍሪበታለሽ? አምኜበት በማረገው ነገር መቼም ቢሆን አፍሬ እንደማለቅ ታውቂያለሽ። ለምንድን ነው ህፃን የምትሆኚው? ቤተሰብሽን በአደጋ ካጣሽ በኋላ የምትተዳደሪበት ድርጅት ትንፋሽ ዳንኤል መሆኑን አታውቂ? እና በማልፈልገው ነገር ብትባችሁ ማልፈልገው ግንኙነት ውስጥ ከተኛ ሰባለት አሽኮ ኡፍ። ስለዚህ ነገር ካሁን በኋላ ማውራት አልፈልግም። የኔ ጤና ጊዜውን ጠብቆ ይመለሳል። የሚያስጨንቀኝ አንተ ጉዳይ ነው። እስከመቼ ድረስ በዚህ ሁኔታ? ለሁሉም ነገር ጊዜ መልስ እስከሚሰጥ ሽማግሌዎችስ ተሞከረ በደንብ አድርጎ ተሞከረ። በቃ እነሱንም በማይሆን ነገር ማልፋት እኮ አስፈላጊ አይደለም። ግድ የለም እሺ በለኝ። አታስጨንቀኝ። ቆይ ምንድነው እኔ ምንድን ያደረኩት? ምንድን የበደልኳቸው? ከቀን ወደ ቀን እኮ እነሱ ጥላቻ እኔ ላይ እየጨመረ ነው። ወይ የደበከኝ ነገር አለ እንዴ? በፍጹም ቆይ እሺ ለምን እዚህ ገብታ አትኖርም? እንደማይሆን እያወቅህ ደግሞ አትጠይቀኝ። ይሄን አላረገውም። ሁልጊዜ ስላስተዳደግና ስለ ዶን ቦስኮ ስነግረኝ ግርም ይለኛል። ዶን ቦስኮን በጣም ነው አይደል ትወድ? በጣም ለዛሬው ማንነቴ ስብዕና የተቀረጸበት ብዙ ደስታና መከራ ያየሁበት ገዳም እኮ ነው። ታውቂያለሽ፣ ተመልሼ መጥቼ አያቸዋለሁ ብዬ ቃል ገብቼላቸው ወጥቼ በዛው ቀረ። ድምጻቸውን እንኳን ሰምቼ አላውቅም። በተለይ ዳጊ የሚባል በጣም ወዶ ልጅ አለ። እንዴት እንደናፈቀኝ አትጠይቂ። ሁሌ ባይኔ ላይ ሽው ይልብኛል። ያንተ የልደት ቀንስ መቼ? የኔ እንግዲህ አንዳንዶች የጸደይ ወራት ማክተሚያው ላይ የሚሉ አሉ። አንዳንዶች ደግሞ መስከረም እንደገባ አደይ አበባ ድምቅ ብላ በፈካችበት በዛ ወቅት የሚላሉ። የታሪክ መዛግብት ደግሞ አትቀልበናት እንዴ ስሳማ ይመር መሰለ እንዴ ነገርን ተከለኛውን
እየቀለድኩ አይደለም። ኡፍ እንዴ በልደት ቀን ይቀልዳል። እናት አትቀልድ ንገረኝ። እኔ ግን በርዶኝ ስለነበር የሆነ ክረምት ሳይሆን አይቀርም ነው አይደል ቢኒ? ነው እኔ ላንተ ጊዜ እንደዚህ ነኝ? እናት ቢኒ ንገረኝ፣ አትቀልድ። እሺ ድገሚልኝ። ነኑ ሰው ሲያኮርፍ እንደዚህ ያምርበታል እንኳን። እሺ ንገረኝ በእናትህ፣ አትቀልድ። በቃ አላውቀውም ማለት በቃ የተወለድኩበትን ወርም ሆነ ቀንም አለም ስለነገረኝ አላውቀውም። መቼ እንደተወለድኩ አላውቅም። ዝም ብሎ ሰዎች ልደታቸውን ሲያከብሩ ይሄ የኔም ልደት ይሆናል ብዬ አብሬ አከብራለሁ። ጥሩ፣ እንደዛ ከሆነ ልደቴ ብለው አሰብካቸው ቀናቶችና ወራቶች ሁሉ ያንተን ልደት እናከብራለን ማለት ነው። በአመት 7 እያከበርሽ ካንቺ በፊት ልታስረጅኝ እቺ ቢኒ ውጩ ተመችቶ ነው? ትንሽ ንፋስ ልቀበል ብዬ ነው። ቤተሰቦች ጋር ያለው አለመስማማት ነው እየረበሽ ያለው? ቤተሰቦች አሉ? ለእነሱ ባይዋጥላቸውም አባታቸው አሳድጎኛል። ባይወልደኝም አባቴ ነው። ግን ይህን ያህል ጥላቻ አንተ ላይ ማሳደራቸው ለምን? እንጃ። ምናልባት ሀብት ይወርሳል የሚል ፍራቻ ወይ ደግሞ አያታቸው እንደዛ ሲያሰቃየን ከቤት ጥዬ በመውጣት በአባትና በልጅ መሀል የተፈጠረው ጥላቻ ወይ ደግሞ ስለነሱ ማሰብ ሁሉ አልፈልግም። እኔ ምን መች ነው ግን ቤት የምትወስደኝ? አንቺ ደስ ያለሽ ቀን አሪፍ ደረጃ 2 ሽሮ ሰርቻ ብለሻል። ምርጥ ደረጃ ምን? ደረጃ 2። ቆይ ሽሮ ደረጃ አለው እንዴ? አታውቂም? ይኸውልሽ የኛ ሽሮ በ3 ትከፈላለች። ከደረጃ 1 ጀምርልኝ። እንግዲህ ደረጃ 1 በአይነቷም በይዘቷም ለየት ያለች ከነ ክትፎ ጋር ቢፌ ላይ የምትደረደራለች። እሷን ቀምሼም አይቼም አላውቅም። ከባድ ናት እሷ። ደረጃ 2 ለግዢ እንጀራ የምትሰራ ናት። ቃጠል ለመቀነስ ቲማቲም በዛ አርገሽ ልስልስ አርገሽ ትሰራ ምርጥ ሽሮ ናት። እሺ ደረጃ 3 የኔ ባለሙያ። ያው ደረጃ 3 ለቤት እንጀራ የምትሰራ ናት። እንጀራ ካመጣሽ ደረጃ 3 ሽሮ ይሰራልሻል። እሱን በልተን ሩዝ ለምን ይሄ ቆይ የቤትና የግዢ የሚባል እንጀራ አለ ማለት ነው? የለም ሳሮንዬ፣ ኬሚስትሪው በማይታወቅ እንጀራ እኮ ጨጓራችን አልቋል። የለም አንድ ነገር ባረቀራ አይለ ማለት አትቆጣኝ? አልቆጣም። እስቲ ማል እሺ ሳሮን
ለምን አስፈልግ? በስሜ ምላል እንድሞት ትፈልጋለህ? ምን አለ እዚህው እንዳለን ዘመናችን አልፎ በቃ አርጅተን ጸጉራችን በሽበት ይወራል። በጣም የሚገርም አገላለጽ። ስም ላውጣልሽ? እኔ ብቻ አንቺን እጠራለሁ። ደስ ይለኛል። ካሁን በኋላ ፊያሚታ ብዬሻለሁ። ፊያሚታ በጣም ደስ የሚል ስም ነው። ምን ማለት ነው? እሱን አልነግርሽም። ቢኒ ጀመረ። እውነቴን ነው። ፊያሚታ ድቅድቅ ባለ ጨለማ ውስጥ ብርሃን የሚፈነጥቅ ነበልባል ብርሃን ብዬሻለሁ። ብርሃን ነሽ። ዋው ታዲ በጣም ደስ የሚል ስም ነው። አመሰግናለሁ ለስሜ። የድርጅታችን ስራ ቀጥ አድርገን ይዘው የለም እንዴ? እየለመድን ነው ጋሼ። ምን መለማመድ ያስፈልጋል? ያውም ለህግ ባለሙያ። ለመሆኑ አባትን ሆስፒታል አሳየህ? አዎ፣ የአባዬ ጤንነት ግን አደጋ ውስጥ ነው ያለው ጋሼ። ዳጊ ቢኒያም ወንድምህ እኮ ነኝ። አታናግረኝ? ቃሌን ያልጠበቅኩት ከአቅም በላይ የሆነ ችግር ስለገጠመኝ ነው። አንተ ወንድሜ አይደለህም ዳጊዬ። በጣም በጣም የምወደው ወንድም ነኝ። በቃ ከአቅም በላይ ስለሆነብኝ ነው። ተረዳኝ። በጣም ነው ናፈከኝ። ደግሞ ሁሉ ጊዜ በህልሜ ያለ አንተ ግን እንደኔ አይደለም። ካሁን በኋላ በፍጹም አልቀርም። ቢያንስ እየመጣሁ አያውቃለሁ። እግዚአብሔር ደግሞ እንዴት ያደግከው ነው? እንዴት ተመዘዝከው? ዳጊ ናፍቀኛል። በእናትህ ሰላም በለኝ። ናሰላ አስተውልክ። ሐኪም ያዘዘልን የስትረስ መድኃኒት በአግባቡ አትጠቀምም። አልኮል፣ ኧረ እባክህ ቢያንስ እያረፍክ አጭስ። ይታወቃል፣ ግን ከቀን ወደ ቀን ህይወትን መቼም ወደማትወጣው ሱስ ውስጥ እየከተትክ ነው። ምክር ምክር ምክር። ካንተ ባህሪ ምን ስልችት እንዳለኝ ታውቃለህ? በሰከርክ ጊዜ የምትረጭብኝ አመለካከት። እኔ ደግሞ ካንተ ባህሪ ምን ግርም እንደሚለኝ ታውቃለህ? ህይወትን ሙሉ ደክመ ያዳበርከው ነገር የማጣመም ችሎታህን ነው። ቆይ ያቋረጥከውን ትምህርት የመቀጠል እቅድ የለም? ትምህርት? አሁንስ ኑሮ ላይ ነው እንዳሉት።
በህይወቴ እንደዛሬ ደስ ብሎኝ አያውቅም። ቢኒም ብዙ ጊዜያችንን እኮ የምናሳልፍ በማያስደስተን ቦታ የማናገኘውን ደስታ ፍለጋ ነው። ዛሬ ግን ደስተኛ ሆንኩ። ቢኒ ወይ ፒያመታይ የት ነው በሀሳብ እንደዚህ ጭልጥ ያልከው? ብዙ ያየሁበትና የምወደውን ሐይቅ የጠላሁበትን መጥፎ ትዝታ እያሰብኩ። መጥፎ ትዝታ? ምን አይነት? ቢኒያ አፈቅርሃለሁ። ግሩም ለኔ ምን ማለት እንደሆነ ታውቂያለሽ? አውቃለሁ። ታውቂ ማቅረብ ነሽ። ጭራሽ እንዳትከተይ ሁለተኛ ቢኒዬ በቃ ተረጋጋ። ያ ትላንት ያለፈ ታሪክ ነው። እሺ ዛሬ ደግሞ ስለኔና ስላንተ ብቻ አስብ። ቤተሰብ ናችሁ? አዎ ዶክተር፣ እኔ አባቱ እሱ ልጁ ነው። ምን ነው ዶክተር፣ ህመሙ ለአደጋ የሚያጋልጥ ነው እንዴ? ስለምነግራችሁ ነገር አዝናለሁ። በሕክምናው ዘርፍ ካንሰር የተለያዩ ደረጃዎች አሉት። የታካሚያችን ካንሰር ደግሞ ክሮኒክ ሌቭል ወይም ደግሞ የመጨረሻው ደረጃ ላይ ደርሷል። ስለዚህ እየሰጠናቸው ያለነውን መድኃኒት ሰውነታቸው ሊቀበለው አልቻለም። ዶክተር፣ እኔ ብዙ ገንዘብ ያለኝ ሀብታም ሰው ነኝ። ምናልባት ውጭ ሀገር ብንሞክርስ? አሁን ያለበት ደረጃ ለዛ የሚጋብዘን አይደለም። ያ ማለት ደግሞ ሁሉ ነገር አበቃ ሳይሆን እዚህ ውስጥ ከመጨረሻው የተቻለን ያህልን ሞክርና ማይሆን ከሆነ ግን ታካሚያችን የሚያስፈልገው የስነ ልቦና ድጋፍ ስለሆነ ወደ ቤት ወስዳችሁ አስፈላጊውን እንክብካቤ ታደርጋላችሁ። ሲዋላ ብሪ መዋለም እንጂ እኔ እንጃ ተለይቼኝ ማደር የምችል አይመስለኝም። እኔም ነገም እንደማገኝሽ እያወቁ ማታ ደህና ደሪ ብዬሽ ወደ ቤት ስገባ ውስጤ በፍርሃት ይረዳል። ለምን ነው ዛሬ ግን ደህና ደሪ አትለኝ? ሁሉንም ነገር ጥለን እንደብጥ ያለ ምንም ገደብ መቼም የማትረሳ ጣፋጭ ሌሊት አብረን እናሳልፋለን። ፍቅራችን በእድሜያችን ሙሉ የተሞላውን ጭንቀት አስወግዶ በፍቅር ሞላን አይደል? ዳኒ ምን ነው ተጫውቱ? እሺ ሁሉም ነገር ባጭር ጊዜ መፍትሄ ያገኛል አይመስለኝም። ከነገርሽኝ የተረዳሁት ሳሩን በዛ ልጅ ፍቅር ጭልጥ ማለት ነው። ወራት እኮ ነው። ልጅ እኮ እዚህ ግባ የማይባል ሙልጭ ያለ ደሃ ነው።
ስላፈቀረችው አንቺ የምትይው ለሷ ምንም ነው። ማይ ጋድ ችግር ውስጥ ነው። የሚገርመው ከጊዜ ወደ ጊዜ ለሷ ያለኝ ፍቅር እየጨመረ ነው። ቢኒ ከዚህ በኋላ ግን ተለያይተን መኖር የለብን። ስለዚህ ተመልሰን እንደሄድን ነገሮችን አብረን ለመኖር ማስተካከል አለብን። እሺ ግን ቢያንስ ትንሽ እንርጋጋ። ከዚህ በላይ ምን እስከሚፈጠር ከሚታይ ይኸውልሽ፣ ቆይ ቢያንስ ዳንኤል እንኳን ይረጋጋ። አትቆጪ፣ ስሚኝ፣ አትቆጪ። ቢያንስ ትንሽ እሱ ይረጋጋ። እሺ አንተ ብቻ በሚፈጠረው ክፍተት ጊዜን ከሷ ጋር ለማሳለፍ ሞክር። የሱን ጉዳይ ለኔ ጣለው። ምን ልታደርጊ? አልፎ እንዲቀመጥ ይነገረዋል። አልገባኝም። አይዳኝ አንተ የአዲስ አበባ ወንዶችን ባህሪ አታውቅም። ገንዘብ ያላትን ሴት ካገኙ እንደ መሽገር ነው ጥብቅ የሚሉት። ልካቸውን ከነገርካቸው ግን እንደተነቃባቸው ስለሚያውቁ ድራሻቸው ነው የሚጠፋው። ሳምሪ ቀላል መስሎን ግን የማንወጣበት ችግር ውስጥ እናገባ። እኔ ደግሞ እሱን ለኔ ጣለው አልኩህ እኮ። ዝም ብለህ ብላ። አስተዳደጌ ይቀርጽብኝ ነው መሰለኝ። ሁሉን አስረስቶ እንደዚህ ፍጹም ደስታ የሚፈጥር ነገር አይመስለኝም። ገና ከዚህ ጥፍ የሚባሉ የደስታ ጊዜያቶች አብረን አሳልፈናል። ወይ ምንም ችግር ቢገጥመን ጋር ተቋቁመን እናልፋለን። በሚገባ ምንም ይፈጠር ልክ እንደምወደው የአባይ ዳር ቃል ኪዳን ግጥም እስከ ህይወቷ ጥግ እኔ እንዳትረሳ ዋውን መታ ነው የማለች ልጅቷ ባለ ግርማውን ወንዝ ከነጢሱ መጥቶ ቃሉን ያፈረሰ በረኞቹ ግጥም በገደሉ ዜማ ስንቱ ሰው ቀወሰ። ለምንድን ነው ያልነገራችሁኝ? ለምንድን ነው ያልነገራችሁኝ? ቢያንስ ሆስፒታል ሲገባ እኮ ለምን አይነገርም? ማን ነው ልንገር? ምንድን ነው የበደልኳችሁ? ብዙ መምተኛ ያለበት ሆስፒታል ነው። ሁከት አትፍጠር። ዶክተሮቹ ምን አሉ? ዶክተሮቹ ምን አሉ? ስለ አባቴ ነው የምጠይቃችሁ፣ ንገሩኝ። ሂድና እዛ አባቴን የምትፈልግበት ቦታ ፈልገው። ወደዳችሁ ጠላችሁ ስለ አባቴ የመጠየቅ መብት አለኝ።
ልትመታኝ ነው? ምታኛ ስህተት ውስጥ እንዳከተኝሽ አልገባኝም። ፊያሜታ ደህና አይደለችም እንዴ? ፊያሜታ ደግሞ ማን ናት? ሳሮን ደህና አይደለችም? ስሞተላል ምን ማለት ነው? ቆንጆ ነው ወየዋ ሀብታም ማለት ነው? ለምንድን ነው የፈለግሽ? ሳሮን ጋር ያለህን ነገር በአስቸኳይ ማቆም አለብን። ከቦይ ፍሬንዷ ጋር ሊጋቡ ወስነዋል። ማግባት ደስ ይላል አይደል? አንድ ነገር ልንገርክ፣ ከዛሬ በኋላ በእነሱ መካከል ጣልቃ ገባለሁ ብትል ህይወት አደጋ ላይ እንደሚወድቅ እየነገርኩ ነው። እያስፈራራሽ ነው? የሚሆነውን ነው የነገርኩ። ካሁኑ ቢጤን ብትፈልግ ሳይሻል የሚቀር አይመስለኝም። በጣም የሚገርመኝ በምንም አትገናኙ፣ ከየት ብለህ እንዳገኛት አይገባኝም። በዚህ አስተሳሰብሽ ነው የፊያሜታ ጓደኛሽ? የሚጠቅም ነገር ባይሆንም ስለ እናትህ ልትነግራት ይገባ ነበር። ምንም ነገር ተደብቆ አይቀርም፣ በተለይ እንደዚህ አይነት ነገር። አስበው እስኪ ስለ ትላንት ማንነት ስትነግራት እናቴ ማለት ሴተኛ ዳሪ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። አባቴ ነው የምጠይቃችሁ ነገር ይሄንና እዛ አባቴ የምትፈልግበት ቦታ ፈልግ። እናቴ ማለት ሴተኛ ዳሪ ባለቢጫ ጥለት የእናቴ ነጠላ ማዲያት የበላው የጠቆረው ፊቷ በሽርሙጥና ብር ያጎረሰኝ ገላ በቀን 3 ጊዜ እበላው የነበረ ሽልጦ ዳቦዬ የሌ መወጣጫ ኪዊ ቆርቆሮዬ የሸርሙጣ ልጅ ነኝ። እሷም ግን እናት ናት። አተኩሶኝ አይደል ቀጣይ የሚያማት እናቴ ናት። የሷን ውበት መጡ መረቁን አይቁ
ጥር 11 ነው ከዛፍ ተወርውረው ሰዎች ተጠመቁ። እነዚህ በእስራኤል በደል ተቆጥሮልን መፈወስ ካልቀረ ፍቅሬን ውሃ ሲገድ ባህር ከፍሎ አዳኙ ሙሴ የት ነበረ? ወይስ ፈርዖንች በርታ እንድትጠፋ ልቤ ላይ ተጣፈች? ሲጋራ አማረኝ። ስለ ተቀላቀልከን ደስ ብሎናል። አዲስ አበባ ላይ የስነ ጽሑፍ ምሽቶች ሲመናመኑ የሸርሙጣ ልጅነትን በግጥም ለጨረቃ የሸርሙጣ ልጅነቴን ለራሴ ደጋግሜ ስነግረው እኔ ደግሞ በተቃራኒ አይገርምም? ደጋግሜ ይሄን ግጥም ለራሴ ስለው ውስጤ ቁጥ ይቀጣጠላል። የት ነው ያመሸው? ዶክተር እንዴት ነው? ደህና ናቸው። ለጊዜው ከዚህ በላይ ስለ ጤንነታቸው መናገር አስቸጋሪ ነው። ገብተን ልናየው እንችላለን? ትንሽ ጠብቁ። የቅርብ ቤተሰቦች ናችሁ? አያታችን ነው ዶክተር። ከባንክ ደም ተጠቅመናል። የምትችሉ ከሆነ ራሳችሁ፣ ካልሆነም ሌላ መስጠት የሚችል ሰው መምጣት ይኖርባቸዋል። ይችላል ዶክተር፣ ችግር የለውም። እኛ ራሳችን መስጠት እንችላለን። ሆድባሳት ህፃኗን ቀሚሷን ጨመቀች፣ ጭኗ ላይ ለጥፋት ከቡክ ፌስታሏን መጽሐፍ በእመቤቴ ስዕል በላስቲክ ለብጃት ከኔ ጋር ያረጀች ከራስሽ አትለያት ብሎ አባቴ ሰጠኝ ውዳሴ ማርያም። ምን ሆንክ? ቢኒ ቀኑን ሙሉ አንተን ያልፈለኩ ቦታ የለም። ምንድን ነው የምታወራው? ችግር ተፈጥሯል። የምን ችግር? ምንድን ነው? ማታ አያት በጩቤ ተወግተው ሆስፒታል ነው ያሉት። ቀኑን ሙሉ ፖሊሶች አንተን ሲፈልጉ ነበር። ለምን? እኔ ምን አደረኩ? ለምን ነው የሚፈልጉኝ? በፍጥነት ከአዲስ አበባ መውጣት አለብን። ምን አድርግ? የት ነው የምሄደው? ለምንድን ነው የምሄደው? ምን አጠፋው? እንደኔና እንዳንተ ያለ ምስኪን አንድ ጊዜ ወህኒ ከወረደ እውነቱን ቆፍሮ የሚያወጣው አንድም ጻድቅ የለም። አላደርገውም። ምን አደረኩኝ? እስኪ ንገረኝ። ምን አደረኩኝ? ማድረግ አለብን። የት ነው የምሄደው? ማድረግ አለብን። እንዴ በህይወት ዘመንህ አንድ አፍቅረ ደስታ ያገኘህባትን ሳሮንን አስብ። ሳሮንን አስብ። አንተ አይገባህም። ጠላቶች ብዙ ናቸው። የት ነው የምሄደው? የት ደግሞ 5 ብር ብቻ እኮ ነው ያለኝ። ገንዘብ እንደሌለ አውቃለሁ። ከደን ቦስኮ ስንወጣ የተሰጠኝን የአንገት ሐብል ሽጬዋለሁ። እንዳትናገረኝ። ለቾምቤ ደውዬለታለሁ። እሱ ከካምፕ ወጥቶ ዝዋይ ቤት ተከራይቶ እየኖረ ነው። ስለዚህ እሱ ጋር ትቆያለህ። ቾምቤ ጋር እንዳለ ከኔና ካንተ በስተቀር ማንም ማወቅ የለበትም፣ ግሩንም ጭምር። ስለዚህ በቃ በፍጥነት መሄድ አለ። እባክሽ ይበል። ቆይ ለምንድን ነው መጽሐፉን ዘግተሽኝ ማታወሪ? ያወራሁሽ አይደል እንዴ? ከመቼ ጀምሮ ነው የግጥም መጽሐፍ? ከገባኝ ጀምሮ። ጉድሽን ሰማሽ? የምን ጉድ? ስነግርሽ አልሰማ ብለሽ ቦዘነሽ የገዛያቱን በጩቤ ተልትሎ ወህኒ ወርዶልሻል። ምን? ወንጀሉ የተፈጸመለት የት ነበርክ? ቢኒያም፣ ዝም ማለት መብት አለ፣ ግን አይጠቅምም። እኔ ስላንተ አንዳንድ ነገር ልንገር። ሲጀመር አንተ እስክሰክር ጠጥተህ አታውቅም። ትንሽ ብትጠጣ እንኳን ከጓደኞች ጋር ነው። ወንጀሉ የተፈጸመበት ዕለት ግን እስክሰክር ጠጥተህ ስትዝት ነበር። ተናድጄ ነበር፣ ግን በፍጹም አልዛትም። ዝታል።
በተደጋጋሚ ትዝት ነበር። በእለቱ ድፍረት ለማግኘት ብለህ እስክሰክር ጠጥተህ አያትን ለመግደል ሞክርክ አይደለም? በፍጹም አላደረኩት። ወንጀሉ ለመፈጸም እኮ ንግግር ያስታውቃል። ደግሞ ታውቃለህ፣ ከኛ ምንም የሚያልፍ ነገር የለም። ምናልባት ትንሽ መንገዱ ቢረዝም ነው። እሱንም ቢሆን አንተ ላይኛ በቂ ምስክሮች አሉ። የፈለጋችሁት ማድረግ ትችላላችሁ። እንድታውቁት የምፈልገው ግን ወንጀሉን እኔ በፍጹም አልፈጸምኩም። እንደዛ ተደረገ? ማን? ቢኒያም የረጅም ጊዜ ምኞቱን ነው ለማሳካት የሞከረው። እኔ ግን እሱ ይሄን ያደርጋል ብዬ አላስብም። ከሱ ውጪ ሊያደርግ የሚችል ሌላ ማንም ጠላት የለንም። ጠላት የለንም ማለት እኮ ሌላ ጉዳይ ነው። እኔ ማርቆስ የምትላቸው ነገሮች በሙሉ አያሳምኑኝም። ሁሉ ነገር ከውርስ ጋር ይገናኛል። ለዚህ ነው እርግጠኛ ሆኜ ቢኒያም ለመግደል ሞክሯል። አልገባኝም። የሮቤል አያታችን በጣም ጠንቃቃ ሰው ነው። አባዬ ቢኒያምን በጉዲፈቻነት ሲቀበል አያታችን በፍርድ ቤት ተቃውሟል። ይህ ማለት በኢትዮጵያ የቤተሰብ ሕግ መሰረት የቢኒያም ዝምድና አባዬ ላይ ቆመ ማለት ነው። እና ይሄ ታዲያ ጋሼ ላይ ከተፈጸመ ወንጀል ጋር ምን የሚያገናኘው? ያገናኘው በደንብ ነው የሚያገናኘው። ዝምድናው አባዬ ላይ ቆመ ማለት አይበለውና አባዬ ቀድሞ ከሞተ ቢኒያም ሙሉ በሙሉ ከአያታችን ውርስ ወጣ ማለት ነው። በአባዬ ስም የተመዘገበ ደግሞ ምንም አይነት ንብረት አለመኖሩን አንተ አይደለም ቢኒያም ራሱ ጠንቅቆ የሚያውቀው ጉዳይ ነው። አየህ፣ ለዚህ እኮ ነው ቂመኛ ነህ የምልህ። ዮሴፍ፣ ትዕግስት ላይ የሞት ፍርድ የፈረደባት ቢኒያም መሆኑን እኮ አንተም ታውቃለህ። አላውቅም። ቢኒያም ገፍትሮ አልከተታትም። አንተ አበጥረህ ታውቃለህ። እሷ እሱን ስለምትወድ አንተ በጣም እንደምትወዳት ስለሚያውቅ ነው ሲሸሻት ጭንቅ ውስጥ ገብታ ራሷን ያጠፋች። እውነትን ትክዳለህ? ረሳኸው እንዴ የኔና የትዕግስትን የልጅነት ፍቅር? ማንም ምኑም በማይገባን የጣሊያኖች ገዳም። ቆይ የጉዲፈቻ ልጅ ሀብት መውረስ ይችላል እንዴ? በትክክል ሮ በአባታችን ጤንነት ተስፋ የቆረጠው ቢኒያም ሀብት ለመውረስ ያለው የመጨረሻ አማራጭ አያታችንን በጥንቃቄ መግደል። ይህ ማለት አባዬ በህይወት ካለ ሀብት ስለሚወርስ ያለምንም እንቅፋት መክፈል የሚገባው መስዋዕትነት በሙሉ ከፍሎ አያታችን ያፈራውን ሀብት እኩል ከኛ ጋር ተካፈለ ማለት። አሁን ገባ ሮቤል? አባታችንና አያታችን ደግሞ ከአንገት በላይ ተቆራርጠው የቀሩት በዚሁ በቢኒያም ምክንያት መሆኑ መዘንጋት የለብን። ጠንቃቃ መሆን አይከፋም። ለዚህ ነው በድብቅ ገንዘቡን ማሸሽ ይኖርብናል እምልህ። ሁኔታዎች የተወሳሰቡ ይመስለኛል ኢንስፔክተር። የምን መወሳሰብ? ቢኒያም የሰጠው ቃል ላይ አምሽቼበታል ያለው ቡና ቤት ሄጄ ነበረ። በወቅቱ እሱን ከሚያስታውስ ሰዎች የወጣበትን ሳስጠይቅ ተመሳሳይነት አለው። እና የሰዓት ልዩነት አለው ነው የምትለው? በትክክል እሱ ሲዝናና የነበረው ሰሜን ሆቴል አካባቢ ናፊያድ ባርና ሬስቶራንት፣ ወንጀሉ የተፈጸመው ደግሞ ካራቆሬ ወረዳ 2። ኢንስፔክተር በምንም ተአምር በ10 ደቂቃ ውስጥ እዛ ሊደርስ አይችልም። በሰዓቶች ላይ በፍጹም እርግጠኛ መሆን አይቻልም። ምናልባት ሆን ተብሎ ሰዓቶቹ እንዲዛቡ ሊደረግ ይችላል። ጓደኛ በመታሰሩ በጣም አዝኛለሁ። ቢኒያም በመታሰሩ እንኳን ደስ አለሽ። እንደዚህማ አይባልም። ምንም የጓደኛዬን ህይወት አደጋ ላይ ቢጥልም ሰው ሲታሰር ግን ያሳዝናል። ለምንድን ነው እንደዚህ አጣድፈሽ የፈለግሽ? የሳሩን ሁኔታ አሳስቦኝ። ያው እንደነገርኩ ዳኒ ላይ ያገባት ነው። ሚዜዎቹም ተዘጋጅተዋል እና እኔን ምንም ልታምነኝ አልቻለች። መኝታ ቤቷን ዘግታ ነው የምትውለው። በሶስታችሁ ጓደኝነት ስለምታምን ልታናግር ትፈልጋለች። ወረታውን ደግሞ ሞቅ አርጎ ዳኒ ከፍላል። እርግጠኛ ሁን መጽሐፍን ለማሳተም ስፖንሰር ፍለጋ ትንከራተት። ከኔ ምን እንደፈለክ አልገባኝም። ይኸውልህ ሮቤል፣ የማይመለከተኝን ነገር እየነገርከኝ ነው ያለው። የቢኒያም ጉዳይ ከዚህ በኋላ የኔና ያንተ ጉዳይ ሳይሆን የህግ ጉዳይ ነው። ይገባኛል፣ ግን እኔ ስለጨነቀኝ ነው መጥቼ ያዋራው። ከሁሉም ይልቅ ደግሞ ቢኒያም አንተ ምን ያህል እንደምትረዳው ስለነገረኝ ነው አንተን ለማናገር መድፈሬ። እኔም ድሮ እንዳንተ የዋህነቱ ነበር የሚታየኝ።
አሁን ግን ትክክለኛ ማንነቱ ግልጽልጽ ብሎ ታይቶልኝ። እባክህ አይበቃን? አሁን በጨዋ ደንብ ቢሮ ይለቀን ነው። እባክህ ለጥቂት ደቂቃ እንኳን ጆሮውን ስጠኝ። ቢሮ ይለቀን ውጣ። እኔ እውነቱን ብቻ እንድትነግረኝ ነው የምፈልገው። አውቃለሁ ቢኒያም በጣም የምትወደው ጓደኛ ነው። እኔም ግን በጣም ነው የማፈቅረው። እርግጥ እንደምትይው ጓደኛዬ ነው። ጓደኝነት ግን እውነትን ከመናገር አያግድም። አመሰግናለሁ ኩሩ። ፖሊሶቹ እንደሚሉት የእውነት ቢኒያም አያቱን ለመግደል ሙከራ አድርጓል። እርግጠኛ ነግሩ። ሳሮን የምነግርሽ ነገር ምን ያህል እንደሚጎዳሽ አውቃለሁ። ነገር ግን ለሁላችንም ደህንነት ስል ላንቺ እውነቱን መናገር አለብኝ። እኔ ቢኒያምን ሳቀው ሰው ለመግደል ሙከራ የሚያደርግ ልጅ እኮ አይደለም። አታውቂው። እመኚኝ ሳሮን፣ አንቺ ቢኒያምን በፍጹም አታውቂው። እሱ እንኳን ላንቺ ለኛ ምን ቆቅልሽ ነው? ስለምንድን ነው የምታወራው? እሱ ሙሉ ማህበረሰቡን አንቅሮ የተፋ ሰው። ይሄን በፍጹም አላምንም። ምርጫው ያንቺ ነው። ማንም በሱ ድብቅ ፍላጎት ወደ ሞት እንዲሄድ ስለማልፈልግ ነው የብዙ አመት ጓደኛዬን ሚስጥር አሳልፌ ላንቺ ነገር። እናቱ ሴተኛ ዳሪ ነበረች። ስትናቅ፣ ስትረገጥ፣ ስትገፋ ነው የኖረችው። ከልጅነቱ ጀምሮ በከባድ የስነ ልቦና ችግር ነው ያደገው። ጉዲፈቻም ከተሰጠ በኋላ ብዙ እንግልት ስለደረሰበትና ለዚህ ሁሉ ተጠያቂ ሽማግሌው ነው ብሎ ስለሚያምን ማህበረሰቡን መበቀል የሚጀምረው ከሳቸው መሆኑ በተደጋጋሚ ነው። ተረጋጊ ሳሮን። አሁን ወደ ቀድሞ ህይወትሽ መመለስ አለብሽ። የዚህ መጽሐፍ ደራሲ ዶስቶቭስኪ ይባላል። ሩሲያዊ ደራሲ ነው። በጣም የሚገርምሽ የኪንታሮትና የሚጥል በሽታ ህመም ነበረበት። ከኪንታሮት በሽታው መላቀቅ ሲፈልግ ከሚጥለው በሽታው ግን በፍጹም መላቀቅ አይፈልግም ነበር። ለምን? የሚገርመው ይሄ ነው። ብዙ የድርሰት ሀሳቦች የሚመጡለት ከጣለው በሽታ ሲነቃ ነበር። እውነትና ማይ ጋድ በጣም ይገርማል። በጣም እዚህ መጽሐፍ ውስጥ ያለው ዋና ገጸ ባህሪ በእድሜ ካነበብኳቸው ባህሪዎች በጣም የማዝንለትና የኔ የምለው ካራክተር ነው። እንደራስ ወደ ደጋግመና ደግሞ የምትነግረኝም ዶስቶቭስኪ ነው። እጅግ በጣም የሚሳሳለትና የሚያሳዝንን ራስኮልኒኮቭን ነው። ዋው! እንደዚህ በርትተሽ ብዙ ገጽ ያለው መጽሐፍ ማንበብ ከጀመርሽልኝማ ጎበዝ። ታውቃለህ ቢኔ፣ በፊት ሃይስኩል እያለሁ ሲያስጠናኝ የነበረ መምህር ሰዎች እነሱ መድፈር ያቃታቸውን የሚደፍርላቸው፣ ማድረግ ያቃታቸውን ደግሞ አድርጎ የሚያሳያቸው እጅግ በጣም ይወዳሉ ይለኛል። ከሚታ ስለምንድን ነው የምታወሪው? አልገባኝም። ስላንተና ስለ ራስኮልኒኮቭ የረጅም ጊዜ ልብ ቁርኝነት። ኮም ማለት ምን ያገናኘዋል?
ማለት የፈለግሽ ዶስቶቭስኪ? ቶ ለምንድን ነው የምትሆው? ስለማይጠቅም። ምን ሆነሻል? በምድር ካሉ ወንዶች ሁሉ አንተን የተለየ አድርጌ ሙሉ ልቤን ሰጠ። አሁን ገባ። መጀመሪያም ገብቷል፣ ግን ማስመሰል እድሜን የጨረስክበት ጥበብ ነው እና አሁንም ይሄን ተጠቅመ ሽማግሌውን በጩቤ ያልወጋውም ልትለኝ ነው? ያሜ እንደዚህ ማድረግበት አቅም የለኝም። ግን አንድ ነገር ልለምንሽ፣ አንቺን የሚያደበዝብኝ ምንም ነገር ስለማልፈልግ በእናትሽ ከአንደበትሽ ክፉ ቃል አይውጣ። በጣም ራስ ወዳድ፣ በጣም ያንተ ራስ ወዳድነት ደግሞ ከሰዎች በላይ የከፋ ነው። ይህ ክፋት ደግሞ ከዚህ በኋላ ማንም ላይ እንዳይቀጥል የሚፈልገው ጓደኛ አላማህን ሁሉ አስረድቶ ነግሮኛል። ግሩም ያኔ ግሩም ነው አይደለም? ንገሪኝ ሳይመታ ግሩም ነው አይደለም? ተከሳሽን ያውቋቸዋል? አውቀዋል። ጸብ ወይም ዝምድና አላችሁ? የለንም። ለምን እንደመጡ ያውቃሉ? ለምስክርነት ነው። አቃቤ ሕግ ዋና ጥያቄ መጠየቅ ይችላሉ። አመሰግናለሁ ክቡር ፍርድ ቤት። እሺ አቶ ግሩም የሚያውቁትን ነገር ለችሎቱ ያስረዱ። ተከሳሽን ካወቅኩት ዝዋይ ዶን ቦስኮ ማሳደጊያ ጀምሮ ዘወትር ሲበሳጭና የሆነ ከባድ ነገር ሲያጋጥመው ለዚህ ሁሉ ያበቃኝ ሽማግሌ ነው እያለ ይበሳጭ ነበር። በቅርቡም አሳዳጊው ታሞ ሆስፒታል መግባቱን ስላልነገሩት ተጋጅቶ ስናረጋገው እመኑን ይሄ ሽማግሌ በቅርቡ አንገቱን ቆርጬ ትቦ ውስጥ ነው የምጥለው እያለ ይዝት ነበር። ወንጀሉ በተፈጸመ ዕለትም በግምት ከሌሊቱ 6 ሰዓት አካባቢ ያለ ወትሮ ስክር ብሎ አግኝቼ ሳነጋግረው ያንን ሽማግሌ ሰራውለት እያለ ይደሰት ነበር። ዶክተር ምናልባት ባኑ ስቃዩ ሲበዛበት ራሱ ነቅሎ ሊሆን ከቻለስ? በፍጹም ድርጊቱ ከመፈጸሙ ከ30 ደቂቃ በፊት ሙሉ ምርመራ አድርጌላቸው ነበር። ሰውየው ማደራቸው በሚያጠራጥር ሁኔታ ኮማ ውስጥ ነበሩ። በተአምር ነቁ ቢባል እንኳን በትክክል የመንቀል ኃይል አይኖራቸውም። አስተማሚዋ እንደነገሩን ከሆነ ደግሞ ሲመለሱ መብራቱ ጠፍቶ ነበር የጠበቃቸው። ቆይ ከሁኔታዎች የሚጠረጥሩ ሰው አለ እንዴ? ነው በፍጹም። አመሰግናለሁ።
ኮንስታብል የአስከሬን ምርመራው ነገ ጠዋት በፍጥነት እንዲደርሰን ተጨማሪ ፍንጭ ሊሰጠን ይችላል። በተጨማሪ ሙሉ ክፍሉን አሻራ ስለምናስነሳ ከምንም አገልግሎት ዝግ ብሎ ቆይ። ሌላ ተጨማሪ የምነግር ነገር ዛሬ በጣም አምሮብሻል። ቴንክ ዩ። ቀለል ያለሽ ይመስላል። ይህን ፈገግታ ማየት ነበር እኔ ደግሞ የናፈቀኝ እና ዛሬን ወጣ ብለን እናከብረው። እኔም ወጣ ማለት ስለፈለግኩ ነው የደወልኩልህ። ሳምሪን ስደውልላት ከከተማ ውጭ ነች። ለዛ በሚዳ በቀጠሮሽ መልስ ይደውላል። እሺ ምን አዲስ ነገር አለ? ሮቤል በማርቆስ ስም ደሴ ዳሽን ባንክ 32 ሚሊዮን ብር አስገብቷል። ኢንስፔክተር አሁን ጥርጣሬው ሙሉ ትክክለኝነት እየተቃረበ ነው ማለት ነው። እንዴት? ማርቆስን በቅርብ ተከታተሉት፣ እግር በእግር ሮቤልንም እንደዛው። አስፈላጊ ከሆነ የሰው ኃይል ይጨመርላቸዋል። ኢንስፔክተር የተገደለው እኮ ወላጅ አባታቸው ነው። ሳጅን የፖሊስ ትምህርት ቤት እያለ የተማርከውን ትልቅ የወንጀል ምርመራ የዘነጋ ይመስለኛል። አንድን ወንጀለኛ እኮ ለመያዝ መጀመሪያ መታወቅ ያለበት የተፈጸመው ወንጀል እነማንን ሊጠቅም ይችላል የሚለው መለየቱ ላይ ነው። አሁን እሺ ባንኩ ያለበት አቻ መምሪያ ደውለህ ገንዘቡ እንዳይንቀሳቀስ አድርግ። በዙሪያው ሌላ ግለሰብ ካለ ጥብቅ ክትትል ይደረግበት። እገለዋለሁ። ከዚህ በላይ ምንም አይመጣም። ዮሴፍ ይህንማ ማድረግ የለብህም። ይህን አደረክ ማለት እሱን ሳይሆን እኔን እንደገደልኩ ቁጠሩ። አሁን ከመቼውም በላይ ነፃ መውጣት የምፈልግበት ጊዜ ነው። እሺ ትዝ ይልሃል ሞጆ አንድ ቤት ውስጥ ተቀምጠን በጣም ውጥረት በሆነ ችግር ውስጥ ምን ትለኝ እንደነበረ? ኋላ ካሳለፍነው የከፋ ከፊት ቢያጋጥመን የነገን ደስታና ስኬት እያሰበን እንኖራለን። አዲስ አበባ መተንስ የቤተሰብ ብስጭት አናቴን አዙሮት ተስፋ በቆረጥኩ ጊዜ ምንድን ነበር የምትለኝ? ከዚህ የከፋ ብዙ አሳልፈናል ዮሴ፣ ገና ከዚህ የከፋ ብዙ ነገር እናሳልፋለን። አደራ እሺ? ውሃ መተሽ ምለሻል ማህተብሽን ላትፈቺ መቼም ምልሽ አትቀሪም ምንም ነኝ ያላንቺ ተስፋዬ ሁሉ መንምኖ ፀሐይ በቀን ብትጠልቅም አምናለሁኝ አትቀሪም ባንቺ ተስፋን አልቆርጥም አምናለሁኝ አትቀሪም ባንቺ ተስፋን አልቆርጥም አምናለሁኝ አትቀሪም ባንቺ ተስፋን አልቆርጥም ቀኔ ብራ ሆነልኝ ፍቅር ልብ ያገኘልኝ ብዬ ስቄ ሳልጨርስ ለምን እኔን ላስለቅስ እሺ በለኝ ፈጣሪ ማልቀስ ይብቃኝ አስበኝ ለዛሬ እንኳን ታረቀኝ ፍቅርን ሰታትንጠቀኝ ለዛሬ እንኳን ታረቀኝ ፍቅርን ሰታትንጠቀኝ ለዛሬ እንኳን ታረቀኝ ፍቅርን ሰታትንጠቀኝ ግሩሜ በጣም ደስ ብሎኛል። ግጥም ማንበብ ባልወድም ያንተን መጽሐፍ ለማንበብ ግን በጣም ጓጉቻለሁ። አመሰግናለሁ። በእውነት በጣም እኮ ነው ደስ የሚለው። ሰው ጽናት ኑሮት ያንንም ያህል ነገር ጽፎ እኔ ግን አንድ መስመር እንኳን መጻፍ የምችል አይመስለኝም። ሳሮን ለምንድን ነው ያልመጣችሁ? ፍቅሯን እየኮመኮመች ይሆናል። መቼ ነው የሚጋቡት? ቀኑ እንኳን አልተወሰነም።
እኛ ግን የሚዜነቱን ጉዳይ በሙሉ አጠናቀናል። ለምንድን ነው ፖሊሶች የሚከታተሉ? ስራቸው ስለሆነ። ኧረ ቆይ ትላንትና ራስን እስክትስት ድረስ መጠጣት የገባው ምንም በማስመልከት ስለጨነቀኝ፣ ምንም ነገር ተረጋግቶ ማሰብ ስላቃተኝ። አሃ እና መፍትሄው መስከር ነው። ሮቤል እየተረዳ በሁለታችንም ቸልተኝነት ይሄ ድርጅት ቁልቁል እየወረደ ነው። ገና ከዚህም በላይ ቁልቁል እንደሚወርድ አትጠራ። ምን ማለት ነው? በጣም አሪፍ ጊዜ ነበር። አፍሮኛል ራሴ። በቃ ዳኒ ሞቅታው እንዲለቀኝ በእግሬ ትንሽ ወክ ላድርግ። ቆይልሽኝ ትንሽ ወርድ ላድርግ። እውነት ዳኒ ማለት ይችን አካባቢ ሁሌ በእግሬ ወክ ማድረግ ለምጃለሁ። እሺ ስሜትሽን አልጋፋሽ። ጥሩሽ ግን ነገ ቤት መጣለሽ። ኦኬ እሺ በቃ ባይ። ደህና ደር ዳኒ። በፈጠሩ እጫዋለሁ ብቲ የማልፈልገውን ነገር እንዳደርግ ታስገድድ። እሺ ነው የምትፈልገውን ነገር ሁሉ ሰልበና እኔ ገንዘብ እና ነገር አስፈልገው የሚያዳምጥ ጆሮ ምን ላድርግ? በሰላም አንቺን የማናግርበትን መንገድ ሁሉ ዘጋሽ። አስገድጄሽ እንድትሰሚኝ ስላደረግኩሽ ይቅርታ። ቢኒያም የታሰረለት ነው የኔ ህይወት የቆመው። ነግሮኝ ነበር። እኔ ነኝ ደደባ። ደግሞ በሱ ምክንያት ሳምሪን እኮ አላምናትም ነበር። መቼም ይቅር አይለኝም። ዮሴፍ ግን ይቅር የሚለኝ ይመስላል። ከአእምሮ ሊጠፉ የማይችሉ ቃላቶች ነው የተናገርኩት። የደወሉላቸው ደንበኛ ቴሌፎን ኢንስፔክተር፣ አንተን ግለሰብ አላግባብ አስሮ ማጉላላት ተገቢ ነው? አንተ በስርዓት አውራ። በስርዓት እኮ ነው እያወራ ያለሁት። ሁለታችንን ማስራችሁን ድርጅቱ ላይ ለሚደርሰው ከባድ ኪሳራ ኃላፊነቱን የሚወስድልን ማን ነው? ድርጅቱማ እንዳይንቀሳቀስ 32 ሚሊዮን ብር ደሴ ዳሽን ባንክ በድብቅ ከታችሁ ያን ይገላችሁታል። የምን ብር? 32 ሚሊዮን አትተባተር። አሁን ካንተ ጋር በመነታረክ ጊዜ ማባከን አልፈልግም። ለምጠይቅ ጥያቄ ብቻ መልስ ስጥ። አባትህ የተገደሉ ሌሊት አንተ የት ነበርክ? ኢንስፔክተር፣ የተገደለ እኮ ወላጅ አባት። ለጠየቅኩ ጥያቄ ብቻ መልስ ስጥ። ቤቴ ነበር። አልነበርክም። ነበርኩ። አልነበርክም።
የቤት ሰራተኛዋ ለፖሊስ በሰጠችው ቃል ላይ አያት አርፎ ሮቤል እጅ ስልክ አልሰራ ሲለው በቤት ስልክ ደውሎ እንደወጣ ነገረው ነው። የአባትህም ማስተባበሪ በዛው በተመሳሳይ ሰዓት ስትደውል እንዳልነበርክና ቆይተህ እንደወጣ ተናግራለች። እርግጥ ነው ትንሽ ወዴና ሞኝ ስለነበር በግቢ ውስጥ በሚገኘው መጸዳጃ ቤት ዋሽ ከቤታችሁ በግምት 100 ሜትር ርቀት ላይ ተደርድረው ከቆሙ ላዳ ታክሲዎች አንዱን ላዳ ታክሲ በኮንትራት ይዞ ወደ ሆስፒታሉ ሄድክ። ለሆስፒታሉ ለመድረስ ትንሽ ሲቀር ሹፌሩ እዚህ ጋር ነኝ ብለህ ብሩን ሰጥተኸኝ እናም ለማስመሰል ሮዝ ባር ገባህ። ልጨምርልህ? ማብራቱን ስታጠፋ ጓንተን አውልቀው። ይሄ አንተ አሻራ። ይሄ ደግሞ ማለት አንተ የህግ ባለሙያ ስለሆንክና ህጉን ስለምታውቅ ወንጀሉን መፈጸመ ከታወቀ ከውርስ እንደምትነቀል ስለምታውቅ ከተባባሪ ወንድም ጋር ገንዘቡን አሸሽ። ከባለሙያዎች በተገኘ መረጃ መሰረት አባትህ ከመሞታችሁ በፊት አያትህ ቀድሞ አርፈዋል። እሺ እሱን ተይው። ስልክሽ ለምን እንደማታነሺው? ስላላየሁት። የኔ ሲሆን ነው የማይታይሽ? እሺ ቢያንስ ያን ሁሉ ሚስኮል ስታይ ለምን ነው የማትመልሽልኝ? ሳሮን አንቺ እኮ ነው የማናገርሽ፣ መልስ ስጪኝ። እናት ተወኛውን ብቻ ማሰብ ፈልጋለሁ። ማሰብ አንድ ነገር በተፈጠረ ቁጥር እኔ ምን ስላደረኩ ነው እንደዚህ የምቀጣው? ያረካውንማ ራስ ታውቀዋለህ። ራስ ታውቀዋለህ? አዎ በደንብ አድርጌ በጊዜ ሂደት ነገሮች ይስተካከላሉ ብዬ ልባ ከኔ ጋር ነው በርም ይዤ መዘው። በድን አይደለሁም። በድን ከተባልኩም ደግሞ የምቀጣው አንተና ጓደኛዬን በማመኔ ነው። ሁሉንም ነገር ጠንቅቄ ማደርግ ሴት ልጅ ነበርኩኝ። እናንተን በማመኔ ነው? አዎ እናንተን በማመኔ። እናንተ እኔ ላይ በተግባር ያደረጋችሁት እኔ በቃሌ እንኳን መግለጽ ያቅተኛል። በእናትህ ጥለኝ ሂድ በቃ። ዛሬ ደግሞ ምን ልታረጉኝ ነው የጠራችሁኝ? በምርመራ ስራ ላይ ብዙ ጊዜያትን አሳልፌያለሁ። በእነዚህ ብዙ ጊዜያት ግን ዳንተ በተደራራቢና አሳዛኝ ክስተቶች የተፈተነ ሰው አጋጥሞኝ ያውቃል። ግድ የለም ሁሉንም ነገር ንገረኝ፣ ዝግጁ ነኝ። የአባትን ገዳይ ደርሰንበታል። እውነቱን ነው ኢንስፔክተር? እውነቴን ነው ቢኒ። ገንዘቡ ከሰው ሕይወት የበለጠ እሽቅድድም ውስጥ የገባ አስገራሚ ወንጀለኛ ነው። ኦክሲጅኑን ካፋቸው ነቅሎ አባትን የገደለው ማርቆስ የእምነት ክደት ቃሉን ሰጥቶ አያትህ ኮማ ውስጥ ስለነበሩና እሳቸው ቀድሞ ከሞቱ አባትህ ስለሚወርስና አንተም ሀብቱን ስለምትጋራ ይህንን አውቆ ማለት ነው አባቱ ለዘላለሙ ሸኛቸው። አንተ ግን ከአያትህ የነፍስ ግድያ ሙከራ ነፃ ነህ። አያትህን ለመግደል የሞከረችው ግለሰብ ለፖሊስ እጇን በመስጠት የእምነት ክደት ቃሏን ሰጥታናለች። አውቃታለሁ። ታውቃታለህ ቢኒ? ምን አድርጌያለሁ? ምንድን ነው የበደልኳት? አያትን ለሞት የዳረገ የነፍስ ግድያ ሙከራ ወንጀል ያደረገችው ሴት ያንተ ወላጅ እናት ነች። ምንድን ነው የምታወራው ኢንስፔክተር? እኔ እኮ እናት የለኝም። ምን የሚያስ ብትኖር ሴት ታደርጋለች እንዴ? ምንድን ነው የምታወራው?
ዳኒ አሁንም ቢሆን ሁሉ ነገር አልጨለመም። በእናት ፈታ በልና ፍቅር ግን ምን ማለት ነው? ፍቅር ማለት ያው ዝም በይ አታውቂም። እንደውም ፍቅር ባንቺ አንደበት ሲጠራ ይረክሳል። እንዴ ዳኒ ፍቅር ማለት የሚወዱትን ሰው በተንኮል የራስ ማድረግ አይደለም። ፍቅር ማለት የሚወዱት ሰው ኢቭን የራስ ባይሆንም እንኳን ለዛ ሰው ደስታ ከልብ መጣር ማለት ነው። ገብቶኛል ዳኒ። ገባሽም? በመሐከላችሁ ተሰንቅሮ ችግር እየፈጠረ ያለው ዮሴፍ ነው። ለሱም ደግሞ መላ አይጠፋም። ስሚ የልቤን ሁሉ ያዋየውሽ ለእንደዚህ አይነት ነውረኛ ተግባርሽ ተባባሪ ለመሆን አልነበረም። ዳኒ አንቺ ግን ተራ ነሽ። ተራ እኔ የወደድኳት ሴት ለምን እኔ አይደለችም ብዬ አምባጓሮ ፈጥር ተራ ወጠጤ አይደለም። እሺ ሳሩንን ወዳታለሁ፣ ግን ከዚህ በኋላ በእንደዚህ አይነት አጸያፊ ነው የሌላ አረጋት በፍጹም አልፈልግም። እንደወደድኳት በልቤ እንዳስቀመጥኳት በትዝታዋ እኖራለሁ። አንቺ ግን በቃሽ። እሺ በቃሽ። ታላቂ ነህ። አመለካከት ግን የጨቅላ ነው። አንተና ምኜ ያልከኝን በሙሉ እሺ አልኩ። አንተ ግን የቤተሰብ ፍቅር ሳይሆን የግል ጥቅም ልብህን የደፈነ ስግብግብ። እነዛ ትለኝ የነበሩት ትመክረኝ የነበሩት ምክሮች ሁሉ የታላቅ ወንድም ሳይሆኑ የተራ ዱርዬ ጥቅም ፈላጊ ምክሮች ነው። ካንተ ጋር አብሬን አባትነት ክብሩን አለመስጠቴ፣ ምንም የማያውቀውን ልጅ ቢንያምን እንደ ጠላት ማየቴ እሳት ሆኖ ውስጤን እየበላኝ፣ ይህ ደግሞ ወንድም ሴትም ሆኖ ያሳደገኝን አባቴን ስጥ አድርጎ የገደለ ወንድም የለኝም። እስኪ አንዴኝ አንዴ ብቻዬን ልጅሽ እኮ ነኝ። አንዴኝ እኔ ትገኛለሽ የተባለበት ቦታ በሙሉ እኮ ፈለግኩሽ። ተወኝ ልጄ፣ አታስጨንቀኝ። እንደተለያየን ብንቀር ይሻል ነበር። እኔ በፍጹም አልረሳሽ፣ በፍጹም። የልጅነት ጊዜንም ወደው እኮ አንቺን ብቻ ሳስታውስ ነው። ተው ልጄ፣ እኔ ክፉ እናት ነኝ። ህይወቴ በስቃይ ለታምሬ ኖረች። ለምን ንገሪኝ፣ ለምን? በዚህ ምድር ላይ ካንቺ ሌላ የፈለኩት ሰው አለ? ተመችቶኝ መስሎ ነው። ተመችቶኝ አይደለም። የልጅነት መልክ አሁንም አለ። ገዳም ገብቼ ለብዙ ዓመት የኖርኩት እዛው ነው። እዛም ለኔ አልተፈቀደም። ሳፈላልግህ ጉዲፈቻ ስሰጥህ ምስክር የነበሩ ሽማግሌ አግኝቼ ታሪኩን በሙሉ ነገሩኝ። ተቃጠልኩ ልጄ፣ ተቃጠልኩ። በዚህ ምድር ላይም ላለመኖር ወሰንኩ ልጄ። ከዚህ ሁሉ ስቃይ እኔም እኮ አብሬሽ በረሃብ ብሞት ይሻለኝ ነበር። ህመሜ እስከዚህ ያቆየኛል ብዬ አስቤ አላውቅማ። እንደዛ ተርበን ስንሰቃይ እሱን እንኳን ተው እሱን። ሽማግሌው ለሀብት ብለው ልጅነትን መቃወማቸውን ሰማሁ። አባትህም ለመሞት ቀን እየቆጠሩ መሆኑን አወቅኩ። እኔም ሽማግሌውን ገድዬ እስር ቤት ገብቼ ልጅን ከድህነት ነፃ ማውጣት ፈለግኩ። ያው ነው እንግዲህ እውነተኛው። ተሳስተሻል። ተሳሳትኩ። እኔስ እሺ ለሰለኝ እኮ ብቻኛ አደረጋችሁኝ። እኔ የለኝም። በቃ ልጄ፣ ባላገኝ ይሻለኝ ነበር። ባላይህ ይሻለኝ ነበር ልጄ። ባላይህ ይሻለኝ ነበር ልጄ። ባላይህ ባላገኝ ይሻላል ልጄ።
ሳሮን እንዴት ነሽ? እግዚአብሔር ይመስገናለሁ። ሃፒ በርዝዴይ። ቴንክ ዩ። እንዴት አወቅ ልደት እንደሆነ? ቢኒ ነግሮኝ። አግኝተው ነው? ከ3 ቀን በፊት። ሃይ ቢኒ፣ እዚህ ሁሉ ችግር ውስጥ ሆኖ እንኳን የልደቴን ቀን አይረሳውም አይደል? የሚወዱትን ሰው የልደት ቀንማ ፍጹም አይረሳም። ፍጹም አልቀርም። በቃ እዛው እንገናኝ። እሺ፣ አመሰግናለሁ። እሺ። ነገርኩሽ እኮ ሳምሪ፣ ካልተመችሽ አለመግባት ትችያለሽ። እንዲህ ነው የምትመልሽልኝ? እንደውም አልገባም። እኔም ባገቢ ነው ደስ የሚለኝ። ምክንያቱም በማይገባሽ ቦታ ሁሉ እየገባሽ የኔን መበጥበጥ ስለሆነ ስራሽ። ወደዛው ነው የምንሄደው። መልካም ጊዜ። አመሰግናለሁ። አመሰግናለሁ። ታንክ ዩ። ነበልባል ብርሃን ግሩሜ፣ መጽሐፍህ ለህትመት ስለበቃልህ በጣም ደስ ብሎኛል። ይህን መጽሐፍ ለማሳተም ምን ያህል መስዋዕትነት እንደከፈልክ ወዳጅ ስለሆንኩ በደንብ አውቀዋለሁ። እንኳን ደስ አለህ። የልደትሽ ቀን ዛሬ ያንቺ ልደት ነው። ባንቺ ልደት ቀን ቅላቱ የሚያሳሳ ወይን አልቀዳም። ለክብርሽ የሚሆን እንቦጥ ጽጌረዳ ቆርጬ አልሰጠም። ወይን ግን ምንድን ነው? ቆርጠው የሚጥሉት እንቦጥ ጽጌረዳ ትንሣኤው መቼ ነው? የልደትሽ ቀን ዛሬ ልደትሽ ነው። ባንቺ የልደት ቀን እናቴን አየኋት። ከወንድሞቹ ግፍ ከፔስፓራ ክደት ከገባበት ጣጣ ጊዜ እውነት ገልጾት ዮሴፍ ነፃ ወጣ። የልደትሽ ቀን ዛሬ ልደትሽ ነው። ደግሞ ደመና ነው። እድፍ ያለ ጋቢ ሰማዩን ሸፍኖ ካፊያ ሊመጣ ነው። አየሩ ይከብዳል። የሆነው ቢሆን ባንቺ የልደት ቀንን ያለከፈው መርቅሻለሁ። የልጅነት ወዝ ደም ግባትሽ በጊዜ ጀንበር ይጠልቃል። በብዙ ታህሳስ ወራቶች ከጸጉርሽ ሽበት ይበቅላል። ይህ ሁሉ በጸጋ ይሁን ደስታን እንደተመላሽ ማጣት ቤትሽ አይግባ መስትሽ ዘውትር ይሙላልሽ። የልደትሽ ቀን ዛሬ ያንቺ ልደት ነው። ጸጋው ባይኖረኝም ያንቺን የልደት ቀን እኔ ባርካለሁ። ነገር ሁሉ ገኖብኝ ደሜን ደሬት ቢመር ይዘግይ እንጂ ይመጣል ብሩህ ቀን አይቀርም። ጥላም ይሆን ለጭንቀት ችግርን ከላቃሉ ኤሳውን ነው ለኔ መነቃቂያ ሸለቆ። አባ ማለት ጓጉቼ በእናት ፍቅር ሳዛጋ አለን ብሉ ለማለት ባችሁ ተዘጋ። ሐቂ ቦታ ተሰጥቶት ጆሮ ገብቶ ቢሰማ
ውስጤ ዝምድናን እንጂ ሀብትን መቼ ተጠማ ውስጤ ዝምድናን እንጂ ሀብትን መቼ ተጠማ ውስጤ ዝምድናን እንጂ ሀብትን መቼ ተጠማ